የእግዚአብሔር አጀንዳ ምንድነው? ጤነኛ አይደለም። እግዚአብሔር በዛ ልክ ነው የሚጠላው ልጆች ላይ። ሴትና ወንድ አንድ አካል ናቸው እንጂ እኩል አይደሉም። ባልና ሚስት አትጫወቱ። የምትገርፍ ሚስት ካለች ትካለ። የሚሳደበው የሚቆጣው የሚማታው የተመታውም ይሄ ነው። ሴት በመውለድ ትድናለች። ስለዚህ ወንዱ ነው ማሾፍ ይሆናል። አጥቢ ናችሁ፣ አጥቡ። ወንድ የለም ሴት የለም። ሰው መንፈሳዊ እንዲሆን አይደለም የተፈጠረው። ለምንድን ነው እሷን በዚያ ያክል ብጽት የተባለችው? አስቴር ንጉሱን በማውጣት ለኔ ፌል አድርጋለች። መጀመሪያው ነው ተነፍተን ከምናመጣው አንዳንድ ወንዶች ከሴትን የሚያስቀና ፌሚኒን ኤነርጂ ያላቸው የወንድ ሆርሞን ወንድ ላይ ሲገባ ኬዝ ነው የሚሆነው። እንኳን ቤታቸው ልሄድ ስልካቸው ማንሳት ፈራው። ምንድነው? የቤተ ክርስቲያን ደሞዝተኛ ስለነበሩ መመናፈስ ግዴታቸው ስለነበረ ነው። ቤተሰቦቻችን ያንን አላቅ። አብዛኞቹ በሚባል ደረጃ ትዳር የላቸውም። እንዲህ የሚያደርገው እኮ ጋሼ ለመባል እኮ ነው። ሼክ ያደረገ ሊሆነ ጊዜ መጥቶ ይሄን ነው አሁን አልዳነ የምትይው። ያ ማለት ኢቭን ወንድም ነው ለማለት አንችልም።